የሚቆጫችሁ አሁን አይደለም ውጤት ሲመጣ ነው። ወይኔ ያን ጊዜ በስነ ስርዓት ተዘጋጅቼ ቢሆን ኖሮስ፣ ባልዘናጋ ኖሮስ። አሁን ቲክቶክ ለህይወቴ ምን ይጠቅመኛል? ፊልም ማየት ለህይወቴ ምን ይጠቅመኛል? ቻት ሲያደርጉ ማደር ለህይወቴ ምን ጠቀመኝ? የ10,000 ሜትር ውድድር ላይ ካያችሁ አትሌቶቹ 24 ዙር ስቴዲየሙን ይዞሩታል። ከዛ በጣም ጎበዝ የምትሉት አትሌት አንድ ዙር 2 ዙር ሲቀረው ፍጥነቱን ይጨምራል። በሙሉ አቅሙ በሙሉ ጉልበቱ አፈትልኮ ይወጣል። ከዛስ ያሸንፋል። የእናንተን ፍጻሜ 40 ቀን 50 ቀን ይቀር ነገ ማለት ነው፣ ኢንትራንስ። ስለዚህ በእነዚህ ቀናት ውስጥ በሙሉ አቅማችሁ በሙሉ ትኩረታችሁ ክለሳ ካደረጋችሁ፣ በጣም ብዙ ጥያቄ ከሰራችሁ፣ ሞዴል ከተፈተናችሁ፣ ኢንትራንስ ላይ ኤክስፐርት ከሆናችሁ በጣም ምርጥ ውጤት ታመጣላችሁ። ሬፒቲሽን ኢዝ አ ማስተር ኦፍ ስኪል ይባላል። ድግግሞሽ የትኛውንም ስኪል ማስተር እንድታደርጉት ያደርጋችኋል። ስለዚህ እነዚህን 3 ነገሮች ያዙልኝ። መጀመሪያ በትኩረት ነው የምትዘጋጁት። ሁለተኛ ትዕግስትና ጽናት ያስፈልጋችኋል። መጨረሻ ላይ ራሳችሁን መውቀስ ታቆማላችሁ።